ደስ ይበልጋሽ ደስ ይበልሹሚ ደስታውን ስሰማ ደስታውን ስሰሚ ቆንጆዎች በደንብ ስሙኝ ቀምቡ በጣም ሼፕ ይሆናችሁ በጣም ቆንጆዎች እንደው ቺምስማም ሰውነሽ መላከ ምትባይ በደንብ ስሚኝ ካገባሽ በኋላ የሚሆነው ነገር ልንገርሽ ላይፍሽ ላይ የሚካሄደውን ነገር ከዛ ወደ ቤት እንሂድና ወንዝ ያፈራውን አሳ ልጋብዝ ሲለኝ እንደምቸኩል ነግሬው ሸምሴ ወያ ኮቻይ እንጀራ ስጭኝ እስኪ አኩ ባለው አየር ምክንያት እንጀራ 20 ብር ገብቷል እኛ መላል ሌላው መላስ ጋሽተናል አንዱን ቁርጥ በ5 ብር ጀምረናል አደራኔል እንዳታበጥረውሽ እንዴው ፈጫው እኔ አይደለም እንደምበለው ምን አገባ ወደ ውስጥ አበጥሯል ቢጀን ቢባላኒ ባይቴ አካሎ የግሬን ቢባላኒ ባይግሬ አካሎ የኢቢኤስ ቴሌቪዥን ጣቢያና ሰራተኞቹ ክስ ቀርቦባቸዋል ክሱን ያቀረቡት የህግ አማካሪና ጠበቃ የሆኑት አቶ መልካሙ ወጎናቸው ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ እኔ ደህና ነኝ ክብሩ ይስፋ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ እናንተን ዘና ፈታ ያደርጋል ብዬ ያሰብኩት ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ አብረን ሪአክት እናደርጋለን ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቻናሉን መቀላቀል ትችላላችሁ ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ ወደ ቪዲዮ ቆንጆዎች በደንብ ስሙኝ ቀምቡ በጣም ሼፕ ይሆናችሁ በጣም ቆንጆዎቹ በደንብ ሼፕ ያላችሁ በደንብ ሌሎቹ ደግሞ እስከዛ ይሄንን ቪዲዮ ላይክ አድርጉ እንደው ቺምስማም ሰውነሽ መላከ ምትባይ በደንብ ስሚኝ ካገባሽ በኋላ የሚሆነው ነገር ልንገርሽ ላይፍሽ ላይ የሚካሄደውን ነገር ስታገቢ ከባልሽ ጋር ትተኛለሽ ከዛ ከባልሽ ጋር ስትተኙ ሴክሹዋል ኢንተርኮርስ ስታረጉ ትጸንሻለሽ ስትጸንሺ ያቅለሽልሽሻል ላስታውስሽ እኮ ነው ያቅለሽልሽሻል ሎሚ ያምርሻል ኮምጣጤ ነገር ያምርሻል ሆድሽ ያብጣል እሺ በይኝ ሆድሽ ያብጣል አፍንጫሽ ይሰፋል እግርሽ ያብጣል 8ኛ ወር ላይ ጽንሱ ይገለበጣል እግርሽን ይከፍተዋል አካሄድሽ ይሻፈፋል እንደ ልብ መሆናችሁም በቃ ሌላ ሰውዬ ትመስያለሽ ሴትዮ ይሄ ማወቅ አለብኝ በጣም ብዙ ሰው ይሄዳከም አርግዛለሁ እግዚአብሔር ይል እንደዚህ አበላሽተኝና ይሄ ያለ ዝግጅት የገባች ቀረፎ ናት ደስ ይበልጋሽ ደስ ይበልሹሚ ደስታውን ስሰሚ ደስ ይበልጋሽ ምገርም ሰርግ የትም ያልተደገሰ ሰርግ ኦ ማይ ጋድ የዚህኛው ደግሞ ይባስ ኮሮናን እየሸሸኮ ነው እስቲ እኔ እንደዚህ ወጥቼ ነው የመጣሁት እንደዚህ እንደወጣው ነው ንፋስን የሰርኩ ነው የመጣው እንጂ አንዳንድ ወንበር ነው በአንዳንድ ሰው ነው 6 ነው መጣን ከዛ ሀገር ማራ አሁን ለኮሮናው ነው ወደዛ የወጣው ወይስ ለትራፊኩ ነው ለየትኛው አሁን እኔ ለኮሮናው ነው እንዴት አርጋ አሪቀ ነው እንደዚህ ውጪ ወጥቼ ነው ተቀመጥኩት አንተስ እንዴ ነው መጣው ዛብራና እንደው ነው ምን ትንሽ መራራቅ አልነበረባችሁ ነበር ግን 2 ሜትር ርቀን ነው ተቀመጣን ስንት ሜትር ይሆናል አሁን እኔ ያለበት አሁን የተራራቃችሁ ስንት ይሆናል 2 ሜትር ይሆናል 2 ሜትር ይሆናል የነም የሱ መኪናው ራሱ ስፋቱ 2 ሜትር አይሆን 20 ሳንቲም አይሆን ምን ልከራቸው እሺ የእውነት 10 ሜትር ይሆናል አይ ምንም ያክል 1 ሜትር ቢሆን ነው እንደኔ እኔ አኩቻ ነኝ ወወነ ማንንም አልሰማም ሸምሴ ወያ ኮቻይ እንጀራ ስጭኝ እስኪ አኩ ባለው አየር ምክንያት እንጀራ 20 ብር ገብቷል እኛ መላል ሌላው መላስ ጋሽተናል አንዱን ቁርጥ በ5 ብር ጀምረናል እና ምን ይሻላል እንጀራ ቁርጡ ገረመሽ እንዴ ኪራይ ሁሉ ጀምረናል ለሰርግ ለልደት ሾፉ አርገ ምመልሽ ሰው ከተሸረፈ ተከፍላለህ እሺ በአዲሱ አሰራር 2 ቁርጥ ስጪ አብሽሪ መችሽ ቁርጡን ቅመሽው ያረዳ ልጅ ገና ማታመጡብን የለ ከመጣ ስንት ጊዜ ሆነ? ከመጣው 4 ቀን ኤዲቲንግ ተላው 4 ቀን ሶሻል ሚዲያ ቢጠፋ የዮኒ ማኛ ጣ ምንድነው? ሴፊሻ ማኛው ጎዳና ላይ የሚወርቅ ይመስለኛል። ከሙያ ውጭ የሰራው ሌላ ስራ አለ? አሜሪካን በጣም ብዙ ከባድ መከራዎችን አልፌያለሁ። ሚታረዱ በሬዎችን አጽናና ነበር። የፈረስ ጥርስ ቦርሽ ነበር፣ አጸዳ ነበር እና ብዙ መከራዎችን አልፌ ነው እዚህ ደረጃ የደረስኩት። ባለቤትህ ከፊሊፒንስ ነች? ከሱዳን ነች። ቻክሊ ትባላለች። በዚህ አጋጣሚ በጣም ነው የምወድሽ። ምን ሱስ አለብህ?
ምንም ሱስ የለብኝም። ያው ከመጠጥና ከጭሳጭስ ውጪ ሱስ ላይ ብዙም የለውበትም። ይቅርታ የምትጠይቀው አካል አለ? ይቅርታው የምጠይቀው አካል እንኳን የለም። ሴፊሻ ታውቃለህ፣ ከዚህም በፊትም ያው አንተንም ሰድቤ ነበር። ስለዚህ የኢትዮጵያ ሕዝብ ስድብ ብርቁ አይደለም። ይቅርታ የምጠይቀው አካል ትችላለህ፣ ኤዲቲንግ ትችላለህ። ንገር ወይኔ ሽንት መጣየት ጋር ልጅና እዚህ ጋር አሪፍ መሰለኝ። ቆይ እስከ መጨረሻ ይወጣል። እዚህ ግቢ ውስጥ ማሽናት አይቻልም። ትርጋት ሂጭ በእናትህ መሽኛው መቁረጥ ነበር። ሂድ አትዝልሽና ነው ይሄ አረ እሸት ልጅና ወይኔ ኩላሊቲ ሊፈነዳ ነው። የት ይሻላል? ቆይ እዚህ ጋር ልሞክር። አትዝልሽ እዚህ ጋር መስራት አይቻልም። ድረስ ዳይቀጥ አረ ውሸት ሊል ነው። ወይኔ ምንም ይምጣ ምንም በቃ እዚህ ጋር ማሽናለሁ። ወይኔ ኩላሊቲ አትሽና ያልኩት ባሳው ንቀት እኮ አታ እዛ ላይ እዛ አትሽና እዚህ ጋር ይድፋ ሪሳይክል አደረኩት። አራዳ ላራዳ ምንሽሸዋ ወልና አራዳ ላራዳ No God please no ያ አራዳ ኧረ ስካር እውነትም ስካር ከሴት አያምርም ማለት ከወንድም አያምርም፣ ግን የሴት በጣም ነው የሚያስጠላው። ንገርም አጋራ ማንበረ ከቢስ እንዴ ይብር ከፍታል። ስልክ ቻርጅ ዘግቷል። ችግር የለም እኔ ጋር ቻርጅ አለ። ባንክ ቡክም የለኝም። ይብር ምን ሊሰራልኝ? ባንክ ቡክ የለ? አረ ወይ አለኝ፣ ማርያምን አለኝ። ነው እንኪ ክፈት። ማርያምን አለኝ። እናመሰግናለን። ጓደኞችንም እንዲያስገቡ እንዴ ባንክ ቡክ ይቅርብኝ። ማርያምን 3 አለኝ። አባ ዩቲዩብ ሰብስክራይብ። አረ ወይኒ ብራዘር። አረ ችግር አለ። እሺ ስሙ ምንድነው ዩቲዩብሽ? አመሰግናለሁ። ዋው ብለሽ ኮሜንት ዋው ዋው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ዋው ብላችሁ ኮሜንት ላይ ጻፉ። ከረጅም ዓመታት በኋላ ወደ አርባ ምንጭ ስመለስ አብሮ አደገኝ መንገድ ላይ ያገኘሁት። ነባሪዎችን ማጅራት እንደሚመታ ነገረኝ። No God please no የክርስቶስ ፍቅር ልቤን በልቶኛል ማን ያክልኛል? አረ ተው እንዴ! አሁን በክርስቶስ ይቀለዳል? እኔና ቀዝቃዛ ውሃ ፓርት 3
እንወልድ አይበቃም። የሚጨማመረውን ጨመርመር አድርግ። የሌላውንም ንፋሽ እንደውም ለኔ ላይ አርክልኝ ከቻልክ የሚበጠረው። ቻው ነገ በጠዋት እንድታመጣልኝ። በዚህ ኑሮ ውድነት የምን ማበጠር ነው እንዴ? 1 ኪሎ 120 ብር ገብቶ የምን ማበጠር ነው? ኢቢኤስ ቴሌቪዥንና ሰራተኞቹ ላይ ሰሞኑን ክስ ቀርቦባቸው ነበረ። ክስ የቀረበባቸውም ሃሌሉያ መቅደስ ደበሳው፣ አስፋው መሸሻውና ሉላ ገዙ። የተከሰሱትም ወይም ደግሞ ቅሬታ የቀረበው ይመለከተዋል ለተባለው መስሪያ ቤት ማለትም ለኢትዮጵያ መገናኛ ብዙሃን ባለስልጣን ነው። መጋቢት 15 ቀን 2015 ዓ.ም በገባ ደብዳቤ ነው አቤቱታው የቀረበው። ጠበቃ መልካሙ ክስ ያቀረቡበትን ምክንያት በደብዳቤያቸው ላይ ገልጸዋል። ምንድነው ያሉት? ጠቅለል አድርገን ስንመለከተው መጋቢት 10 ቀን 2015 ዓ.ም በኢቢኤስ ቴሌቪዥን ጣቢያ የእሁድን በኢቢኤስ መርሃ ግብር ፕሮግራም ላይ ባስተላለፉት ይዘት የሚል ነው። አጠቃላይ ጭብጡን ስንመለከት ዝርዝሩ ነው በኋላ የምንመለከተው ነው የሚሆነው። እንግዲህ ጠበቃ መልካሙ አያይዘው እንደገለጹት የማይናቀው ወይም ደግሞ መናቅ የማይገባው የህዝብ ባህል ባለቤት አልባ ሆኗል። ፖለቲካው ከመቼውም ጊዜ በላይ ባለቤት ሲኖረው፣ የህዝብ ባህል ግን ባለቤት አልባ ሆኗል። ለዚህ ደግሞ የህግ ባለሙያዎች የራሳቸውን የሆነ አስተዋጽኦ ማድረግ አለባቸው በሚል ሀሳብ ተነሳስተው ይህንን ክስ እንደመሰረቱ ነው የነገሩን። በዚህ መከሰሳቸው በጣም የሚገርም ነው። ግን እነሱም እሷ እንደዚህ ለብሳ ስትመጣ አለባበሷ መቀየር ይችሉ ነበር እዛ ጋር እንጃ። ግን እስቲ ሀሳባችሁን እናንተ ኮሜንት ላይ አስቀምጡልኝ። በቃ አነቃቂው በዛብን እውነት ለመናገር በቃ በቃ አላር ነገሮችን ሲጀምር ማን ያዟል? ቅርብ ጓደኛዬ አብረን ደባል ኖረ 4 ሰዓት ነው የሚነሳው ከእንቅልፍ። እሺ እኔ ቀስቅሼ ማስነሳው ሞቲቬሽናል ስፒከር ሆኖ ሲመጣ ቃ እንትን አለኝ። ኧረ ሰው መናቅ ደብራል፣ በጣም ደብራል እንዴ ዳጊያ። አንተ ለምሳሌ እዚሁ ቲክቶክ ላይ ነህ፣ እሱ ግን ተተኩሷል። ይሄ ራሱ አንድ ሞቲቬት የሚያደርግ ነገር ነው። በዚህ አጋጣሚ በመጨረሻ በጣም ማደንቆ በጣም የምወደው በጣም የሚያነቃቃኝ ሞቲቬት የሚያደርጋቸው ንግግር ልጋብዛችሁ። ምን ያክል ሞክረህ ባይሳካልህ ከዛሬ ጀምሮ የተሻለ ምርጫ ማድረግ ትችላለህ። ህይወት ምርጫ ነው። ደጋግመህ የመረጥከው ትሆናለህ። ደጋግመህ ድህነት ከመረጥክ ድሃ መሆን አይቀርም። ማን ብትሆን ማን ደጋግመህ ሀብት ከመረጥክ ሀብት መሆንህ አይቀርም። የጀመርኩን ነገር ያቀድኩን ነገር እስከምሳካል ድረስ ደጋግመህ ሞክረው። ይሳካል። እስከምሳካል ድረስ ብትወድቅም ተነስ። ደጋግመህ ሞክረው። ጋይስ የዛሬ ቪዲዮ ይመስል ነበር። ቀጣይ በተሻለ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበልልኝ። ቀጣይ በተሻለ ቪዲዮ እንገናኛለን። ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ እና ደግሞ ቪዲዮ ላይክ ያላደረጋችሁ ላይክ ማድረግ እንዳትረሱ። ቻው